እሺ ዛሬ ደግሞ ስቱደንት ልስንቱን ይዤ መጥቻለሁ። ልስንቱ ላይ በስፋት ኤግዛምፕሎችን እያየን እንሰራለን። ቫን ዳያግራም ኤንድ ዩኒቨርሳል ሴት። ኦኬ ቫን ዳያግራም ኢት ሾው ዘ ሪሌሽንሺፕ ኦፍ ዘ ሴት፣ የሴቶችን ሪሌሽን የሚያሳየን ይባላል፣ ቫን ዳያግራም ይባላል። ለምሳሌ ኤ ከአንድ እስከ አራት ወሰድን፣ ቢ ደግሞ 2 እና 3፣ ቢ ኤ ውስጥ ይገኛል። በቫን ዳያግራም ስንገልጸው ኤ ቢ ደግሞ ኤ ውስጥ አድርገን እንደዚህ በቫን ዳያግራም በቀላሉ ለመግለጽ የምንጠቀምበት ቫን ዳያግራም ይባላል። ሁለተኛው ደግሞ ዩኒቨርሳል ሴት ነው። ዩኒቨርሳል ሴት ደግሞ ማለት ሁሉንም ሰብስቦ የሚይዝ ሴት ይባላል። ዩኒቨርሳል ሴት ኢዝ ኤ ሴት ዛት ኮንቴን ኦል ኦፍ ኦብጀክት ኦር ኤለመንት አንደር ኮንሲደሬሽን ፎር ፓርቲኩላር ዲስከሽን ኦር ፕሮብሌም ኢት ኢዝ ኦፍተን ዲኖትድ ባይ ዘ ሲምቦል ዩ፣ ካፒታል ዩ አድርገን መግለጽ እንችላለን። ኤቭሪ አዘር ሴት ኢዝ ኮንቴክስቹዋሊ ዊል ቢ ሰብሴት ኦፍ ዲስ ዩኒቨርስ ሴት። ሁሉም ሰብሴቶች የዚህ ሰብሴት ምን ይሆናሉ? ዩኒቨርሳል ሴት ሰብሴት ይሆናሉ። ሁሉንም ጠቅልሎ ስለሚይዝ ዩኒቨርሳል ሴት ምን ይባላል? የሁሉም አባት ማለት ነው። ጠቅልሎ የሚይዝ እንዳባወራ መውሰድ እንችላለን ማለት ነው። በሱ ደግሞ ኤግዛምፕል በቀላሉ ለመረዳት ስንወስድ ኤ 1 እና 2 ወሰድን፣ ቢ ደግሞ 4 እና 5 ወሰድን። ዩኒቨርሳል ሴታቸው ጠቅልሎ የሚይዛቸው ምንድነው? ከ1 እስከ 5 ብንወስድ ሁሉንም ኤ እና ቢንም ጠቅልሎ ከኤ እና ቢ ውጭም 3ን ይይዛል። ኤ ኦል ካት ወሰድን፣ ቢ ደግሞ ኦል ዶግስ ወሰድን። ዩኒቨርሳል ሴታቸው ምንድነው? ሁሉም ጠቅልሎ የሚይዝ ኦል አኒማልስ ይሆናል። በቫን ዳያግራም ደግሞ ስንገልጸው ይህ ሁሉም ጠቅልሎ ይይዛል። ኤ እና ቢንም ኦል ካትንም ኦል ዶግንም ሰብስቦ የሚይዝ መሆኑን በቀላሉ ለማሳየት በቫን ዳያግራም አጠገብ ጋር አሳይቻችኋለሁ። ኦኬ ወደ ቀጣይ ደግሞ ስንሄድ ሌሰን 3 ደግሞ ሴት ኦፕሬሽን እናያለን። ሴት ኦፕሬሽን በሶስት እንከፍለዋለን። አንደኛው ዩኒቨርሳል ሴት ነው። ሁለተኛው ደግሞ ኢንተርሴክሽን ሴት ነው። ሶስተኛው ኮምፕሊመንትስ ኦፍ ሴት እናያለን። ዩኒየን ሴት ማለት ነው። ዩኒየን ሴት ኦፍ ሪፕሬዘንት ባይ ዩ ኦር ሚክስ ለማድረግ ያው ኤክስ አድርገን ኢንክሉዲንግ ኦል ዲስቲንክት ኤለመንትስ ፍሮም መልቲፕላይ ሴት፣ ሁሉንም መደባለቅ ማለት ነው። ዩኒየን ሴት ማለት ፎር ኤግዛምፕል ስናየው በቀላሉ መልኩ መረዳት ትችላላችሁ። ዩኒየን ሴት ማለት ሁሉንም ምን ማድረግ ነው? ክሮስ ያደረኩት ሚክስ መደባለቅ ስለሆነ ነው። አሁን ለምሳሌ ኤ ዩኒየን ቢ ብንወስድ እዚህ ጋር ኤ ከ1 እስከ 3 ነው፣ ቢ ደግሞ ኤ ቢ ሲ ነው። ስለዚህ ኤ ዩኒየን ቢ ማለት ሁለቱንም አንድ ላይ ሚክስ ማድረግ ማለት ነው። ለዛ ነው በክሮስ መልኩ እንዲገባችሁ ኤ ክሮስ ቢያደርጉት ማለት ነው። ኦኬ አንድ ላይ ሰብስቦ መያዝ ነው። ሁለተኛ ደግሞ ኢንተርሴክሽን ኦፍ ሴት ነው። ኢንተርሴክሽን ማለት ምንድነው? ኢትስ ኤ ኮመን ፓርትስ ኦፍ ቱ ኦር ሞር ሴት ነው። ሲምቦሊካሊ ኤን አድርገን መውሰድ እንችላለን። አንድም ሆነ ከአንድ በላይ የሆኑ ሴቶችን አንድ ላይ ምንድነው የጋራ ቦታቸው ምን ይባላል? ኢንተርሴክሽን ይባላል። ለምሳሌ ኤ 1 2 ወሰድን፣ ቢ 2 እና 3። ኤ ኢንተርሴክሽን ቢ ማለት የሁለቱ የጋራ ቦታቸው ምንድነው? 2 ይሆናል ማለት ነው። በቀጣይ ደግሞ ፕሮፐርቲስ ኦፍ ዩኒየንን በዚህ በኩል እዚህ ጋር አይተን እናልፋለን። ፕሮፐርቲ አንደኛ ኤ ዩኒየን ኤ ነው። ኤ እና ኤ ከራሱ ጋር ዩኒየን ስናደርገው ምንድነው? ኤ ነው የሚሰጠን 1 እና 2 ከራሱ ጋር ዩኒየን 1 እና 2። ኤ ዩኒየን ኢምፕቲ ሴት ደግሞ ከባዶ ሴት ጋር ኤን ዩኒየን ስናደርገው ኤ ነው የሚሰጠን፣ ምክንያቱም ከባዶ ሴት ጋር ስናደርገው ራሱ ኤ ስለሚሰጠን ማለት ነው። ሶስተኛ ኤ ዩኒየን ዩኒቨርሳል ሴት ነው። ኤን ከዩኒቨርሳል ሴት ጋር ስናደርግ ዩኒቨርሳል ማለት አባት ነው አይደለም? ሁሉንም ይጠቀልል ስለሆነ ዩኒቨርሳል ነው። ምክንያቱም ዩኒቨርሳል ውስጥ ኤ ስለሚገኝ ኤ ዩኒየን ቢ እና ቢ ዩኒየን ኤ ደግሞ ራሳቸው ስለሆኑ ቢቀያየርም ሁለቱም ስብስብ ስለሚይዝ ሁለቱም እኩል ይሆናል ማለት ነው። ኤ ሰብሴት ኦፍ ኤ ዩኒየን ቢ እኩል ነው ከቢ ሰብሴት ኦፍ ኤ ዩኒየን ቢ፣ ምክንያቱም ኤ ዩኒየን ቢ ጋር ሁለቱም ኤ ቢም ስለሚገኙ እኩል ይሆናል። ለምሳሌ እዚህ ጋር ኤ እና ቢ ሰጥቻቸዋለሁ። ኤ እና ዩኒየን ቢ ደግሞ 1 2 3 ነው። ሁለቱም ሰብሴት ከሆኑ ከዩኒየን ቢ ጋር እኩል ስለሚሆኑ ትሩ ይሆናል። ሶስተኛው ኤ ዩኒየን ቢ ዩኒየን ሲ ውስጥ ሶስቱም ስለሚገኙ እኩል ይሆናል። ኤ ዩኒየን ቢ ቢ ዩኒየን ሲ ጋር፣ ምክንያቱም ኤም ቢም ሲንም ጠቅላላው ስለሚይዝ ስድስተኛውም ፕሮፐርቲ ትክክል ይሆናል ማለት ነው። በቀጣይ ደግሞ ፕሮፐርቲስ ኦፍ ኢንተርሴክሽን እናያለን። ኤ ኢንተርሴክሽን ኤ ምንድነው? ኤ ነው አይደለ? ምክንያቱም ኤ እና የኤ የራሱ የጋራ ኤ ነው የሚሆነው። ኤ እና ደግሞ ከኢምፒዲሲ ከባዶ ሴት ጋር የጋራቸው ምንድነው? ባዶ ነው የሚሆነው፣ ምክንያቱም ምንም ሊኖራቸው ስለማይችል። ኤ ኢንተርሴክሽን ዩኒየን ደግሞ ሲሆን ኤ ነው፣ ምክንያቱም ዩኒቨርሳል ሴት ውስጥ ኤ ይገኛል፣ የጋራቸው ኤ ሊሆን ስለሚችል ማለት ነው። ኢንተርሴክሽን ቢ
ሰብሴት ኦፍ ኤ እኩል ነው ኤ ኢንተርሴክሽን ቢ ሰብሴት ኦፍ ቢ። ምክንያቱም የሁለቱም የጋራቸው ተመሳሳይ ስለሚሆን ምን ይሆናል ማለት ነው? እኩል ይሆናል ማለት ነው። እሺ እዚህ ጋር ቀለል ያለች ጥያቄ እንሰራለን። ኤ አንድ እና በቅንፍ ውስጥ ያለ 2 እና ሌላ 3 እና ደግሞ ቢ ደግሞ 2 ብቻ የጋራቸው ምንድን ነው ተብላችሁ ትጠይቁ ትችላላችሁ። ይህን ጥያቄ እዩት። ኤምፒቲ ሴት ነው። ምክንያቱም 2 እዛች ጋር በቅንፍ ውስጥ ናቸው፣ እዚህ ጋር ደግሞ 2 ብቻዋን ያለችው፣ እዚህ ጋር ቢ ላይ ያለችው አንድ ላይ ብትሆን በቅንፍ ውስጥ ብትሆን ኖሮ 2 ይሆን ነበር ማለት ነው። ስለዚህ ለየት ያለ ጥያቄ ስለሆነ ነው ያመጣሁላችሁ። ኮምፕሊመንትስ ኦፍ ሴት ነው። ሪሌቲቭ ኮምፕሊመንትስ ኦፍ ሴት ወይ ዲፈረንስ ኦፍ ሴት አለ ኤልኤስፒ ማለት ነው። አንደኛው እዚህ ጋር የምናየው ሪሌቲቭ ኮምፕሊመንትስ ኦፍ ኤ ማለት ኤ ውስጥ ያለ ቢ ውስጥ የሌለ ማለት ነው። በቀላሉ ለምሳሌ በጥያቄ መልክ ሰጥቻቸዋለሁ። ሁለተኛው ደግሞ አብሶሉት ኮምፕሊመንትስ ኦፍ ሴት ነው። ኤ ዶት ፓወር ኦፍ ዶት አድርገን ዲኖትድ እናደርጓለን። ይሄ ደግሞ ከዛኛው ሪሌቲቭ ኮምፕሊመንት የሚለየው ምንድነው? ኤ ሌስ ቢ ምንድነው? ኤ ውስጥ ያለ ቢ ውስጥ የሌለ ነው። እዚህ ጋር ደግሞ ከኤ ውጪ ማለት ነው። አብሶሉት ኮምፕሊመንትስ ኦፍ ኤ አሁን ለምሳሌ እዚህ ጋር ብናይ ከኤ ውጪ ሆነ ወይ ቢ ውስጥ ወይ ደግሞ ዩኒቨርሳል ሲ ውስጥ ሊገኝ የሚችል ማለት ነው። ስለዚህ ምንድነው የሚሆነው? መልሳችን 4 5 6 7 8 9 10 ያ ጋር ግን ሪሌቲቭ ኮምፕሊመንት ጋር ግን ኤ ሌስ ቢ ከተባለ ኤ ውስጥ ያለ ቢ ውስጥ የሌለ ነው። አሁን እዚህ ጋር ሪሌቲቭ ኮምፕሊመንት አድርገን ብንሰራው ኤ ውስጥ ያለ ቢ ውስጥ የሌለ ነው። ስለዚህ ኤ ውስጥ ያለው ምንድነው? 1 እና 2 ይሆናል ማለት ነው። 1 ይሆናል ማለት ነው። እሺ አብሶሉት ኮምፕሊመንት ላይ ሰም ትሩ የሆኑ ፕሪንሲፕሎች አሉ። ዩኒቨርሳል አብሶሉት ኮምፕሊመንት ስናደርገው ኤምፒቲ ነው። ምክንያቱም ከዩኒቨርሳል ሁሉም ከሚጠቀልል ሴት ውጪ ምንድነው ኤምፒቲ ነው። ኤምፒቲ ውጪ ደግሞ ዩኒቨርሳል ይሆናል። ኤ ዩኒየን ደግሞ ከኤ ውጪ ሲሆን ደግሞ ዩኒቨርሳል ይሆናል። ምክንያቱም ከኤ ውጪ ስለሆነ ከኤ ውጪ ያለው ምንድነው? ዩኒቨርሳል ሴት ነው። ኤ ኢንተርሴክሽን የኮምፕሊመንት ደግሞ ምንድነው ማለት ነው? ኤምፒቲ ይሆናል። ኦኬ እዚህ ጋር ዲሞርጋን ስለዋለ ተመልከቱት። ኢንተርሴክሽን ቢ ዘ ሆል አብሶሉት ኮምፕሊመንት እና ኤ አብሶሉት ኮምፕሊመንት ዩኒየን ቢ አብሶሉት ኮምፕሊመንት አለ። ሁለቱ ፕሪንሲፕሎች አንድ ነው ትሩ መሆኑን ለማረጋገጥ ኤግዛምፕል ሰጥቻለሁ። ኤ እና ቢ የጋራቸው ምንድነው? 2 ነው። ከሁለት ውጪ ደግሞ 1 እና 3 ነው። ተመሳሳይ ኤ አብሶሉት ኮምፕሊመንት ዩኒየን ቢ ኮምፕሊመንት ቢ አብሶሉት ኮምፕሊመንት ስንት ነው የሚሰጠን? 1 እና 3 ትሩ ነው ማለት ነው። ሊስን ፎር ደግሞ ሲሜትሪካል ዲፍረንስ ኤንድ ካርቴሺያን ፕሮዳክት እናያለን። እዚህ ጋር በጥንቃቄ ተመልከቱኝ። ኦኬ ሲሜትሪካል ዲፍረንስ ኦፍ ቱ ሴትስ ዲኖትድ ባይ ኤ ዴልታ ቢ ብለን እንወስደዋለን። ኢዝ ዘ ሴት ኦፍ ኤለመንት ዛት አር ኢን ኢዘር ኦፍ ዘ ሴት በት ኖት ኢን ዴር ኢንተርሴክሽን ኢን አዘር ወርድ ኢት ኮንቴን ዘ ኤለመንት ዛት አር ዩኒክ ቱ ኢች ሴት ማለት ነው። ዩኒየን ሲሜትሪክ ዲፍረንስ ኦፍ ቱ ሴት ማለት ነው ምንድነው? ኤ ዩኒየን ቢ ዊዛውት ምን ማለት ነው? ዊዛውት ኢንተርሴክሽን ከጋራቸው ውጪ ወይ ደግሞ ኤ ዴልታ ቢ ብለን መግለጽ እንችላለን። ከጋራቸው ውጪ ምን ይባላል? ኤሲሜትሪክ ዲፍረንስ ቢ። ኤ ዴልታ ቢ ምንድነው? ኤ ዩኒየን ቢ ሆኖ ግን የሁለቱ የጋራ ስብስብ ሆኖ ግን ምንድነው? ከኢንተርሴክሽን ውጪ አሁን እዚህ ጋር ኢንተርሴክሽናቸው ምንድነው? 3 አይደለ? ከ3 ውጪ ምን ይባላል ማለት ነው? ኤ ኢንተርሴክሽን ወይ ደግሞ ኤ ሲሜትሪክ ዲፍረንስ ቢ ብለን እንወስደዋለን ማለት ነው። እዚህ ጋር በቀላሉ በዚህ ኤግዛምፕል መረዳት ይቻላል። አገኛችሁኝ ስቱደንት? ኦኬ የጋራቸውን ስንቀንስ ማለት ነው ኤሲሜትሪ ቢ ሲሜትሪ ዲፍረንስ ቢ። ሶስተኛው በቀጣይ ደግሞ የምናየው ምንድነው? ካርቴሺያን ፕሮዳክት ጋር ስንሄድ ነምበር ኦፍ ኤ ክሮስ ቢ እኩል ነው ነምበር ኦፍ ኤ ታይምስ ቢ ጋር እንወስደዋለን። ምክንያቱም ነምበራቸው 2 ነው። 2 ሲባዛ 2 4 ነው። ግን ኤ ክሮስ ቢ እና ቢ ክሮስ ኤ አንድ አይደለም። ምክንያቱም ኤ ክሮስ ቢ ስንወስድ 1 ኤ 1 ቢ 2 ኤ 2 ቢ ነው። እዚህ ጋር ግን ቢ ክሮስ ኤ ጋር ግን ኤ 1 ኤ 2 ቢ 1 ቢ 3 ክሮስ እናደርጋቸው ይለያል። ግን ፋክተራቸው ወይ ደግሞ መጨረሻ ላይ ቶታል ድምራት አባስተን የሚመጣው ብዛቱ ግን ተመሳሳይ ነው። ሳመሪ ላይ በጥንቃቄ ተመልከቱ። መሸምደድ ያለበት ነው። ነምበር ኦፍ ኤ ዩኒየን ቢ ማለት ነምበር ኦፍ ኤ ፕለስ ነምበር ኦፍ ቢ ማይነስ ነምበር ኦፍ ኤ ኢንተርሴክሽናቸው ስንቀንስ ማለት ነው። ነምበር ኦፍ ኤ ሌስ ቢ ማለት ምን ማለት ነው? ነምበር ኦፍ ኤ ማይነስ ነምበር ኦፍ ኤ ኢንተርሴክሽን ቢ ነው። ቢፎር ኤግዛም ከመስራታችን በፊት አንድ 15 ደቂቃ ረፍት አድርጉ። ከማትሪክ ላይ ቤዝድ የሆኑ ጥያቄዎችን እንጀምራለን። ቴንኪው
ኦኬ 2005 ማትሪክ ጥያቄ ላይ ወጣ ጥያቄ እንሰራ የተጠየቅነው ኤም ሲሜትሪክ ዲፈረንስ ኦፍ ቲን የተጠየቅነው። ስለዚህ ሲሜትሪክ ዲፈረንስ እንሰራ ከዩኒየን ላይ ኢንተርሴክሽኑን መቀነስ ነው። የጋራቸው ደግሞ እዚህ ጋር 3 1 2 ነው። ስንቀንስ ስንት ይመጣ? ዩኒየኑን ስንሰራ 3 4 5 9 ይመጣል። ስለዚህ መልሳችን ኤ ነው ማለት ነው። ኦኬ 2008 ላይ ማትሪክ ጥያቄ ላይ ወጣ ጥያቄ ነው ይዤላችሁ የመጣሁት ካርቴሺያን ፕሮዳክትስ ኦፍ ኤ ኤንድ ቢ ነው። ካርቴሺያን ፕሮዳክትስ ኦፍ ኤ ኤንድ ቢ ስንሰራ መጀመሪያ ነምበር ኦፍ ኤ ታይምስ ነምበር ኦፍ ቢ ማለት ነው 3 ሲባዛ በ2 6 ነምበሮቹ ክሮስ ስናደርጋቸው 6 መሆን አለባቸው በቁጥር። ስለዚህ ክሮስ ስናደርገው ምንድነው የሚሰጣን? ኔጌቲቭ 1 ኔጌቲቭ 1 ኔጌቲቭ 1 1 0 ኔጌቲቭ 1 0 1 1 እና ኔጌቲቭ 1 1 እና 1 ነው መሆን ያለበት። ስለዚህ መልሳችን ምንድነው የሚሆነው ማለት ነው? እነዚህ ሙሉ የሚያጠቃልለው የትኛው ነው? ኤ ነው። መልሳችን ኤ ይሆናል ማለት ነው። ኦኬ ደግሞ 2009 ዓመተ ምህረት ማትሪክ ጥያቄ ወጣ ነው። ስለዚህ ኢን ሰርተን ኢትዮጵያን ሃይ ስኩል 100 ስቱደንት አር ስተዲ እንግሊሽ 85ቱ ደግሞ ስቱደንቶቹ ምን ያጠናሉ? ፍሬንች ነው። 35ቱ ቦዝ ላንጉጅ ነው የሚያጠኑት። ነው ሃው መኒ ስቱደንት አር ስተዲ ኤኒ ዋን ኦፍ ፎሬን ላንጉጅ ነው የሚለው። ስለዚህ ጥያቄ ጠየቅነው ምንድነው ይጠየቅነው? ኤ ዩኒየን ቢ ነው። ኤ ዩኒየን ቢ ማለት ነምበር ኦፍ ኤ ፕላስ ነምበር ኦፍ ቢ ማይነስ ኢንተርሴክሽን ነው። እንግሊዝኛ የሚያጠኑትን ኤ ብንወስዳቸው ፍራንስ የሚያጠኑትን ቢ ብንወስድ ኢንተርሴክሽኑ ደግሞ 35 ብንወስደው ቀጥታ በፎርሙላ ውስጥ ብናስገባ 100 ሲደመር 85 ሲቀነስ 35 ነው። መልሳችን 150 ይሆናል ኤ